60 ሰከንድ ብቻ ስጡኝ ስለ ዩቲዩብ ሚስጥሮች የምነግራችሁ ይሆናል። ሰላም ወደ ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ለየት ባለ ቪዲዮ መጥተናል። ስለ ዩቲዩብ አልጎሪዝም ነው የምነግራችሁ። ዩቲዩብ አልጎሪዝም እንግዲህ ስለ ዩቲዩብ አልጎሪዝም ስናወራ ሰዎች ለምሳሌ በስንት ሰዓት ቪዲዮ ብንለቅ ቫይራል ይወጣል ይላሉ። ግን ያ ሳይሆን ዩቲዩብ ላይ ለምሳሌ አንደኛው ዩቲዩብ ላይ ማለት ነው ተመልካቾቻችሁን እስከመጨረሻ እንዲያዩ ከሚያደርጉ ሚስጥሮች አንዱ ሰላምታ መጀመሪያ ላይ አለማድረግ። ለምሳሌ ከ1 እስከ 20 ሰከንድ ውስጥ ያሉት የመጀመሪያዎቹ 20 ሰከንዶቹ ሁክ ይባላል። ሁክ ደግሞ ሰዎችን ሊስብ በሚችል መልኩ በጣም ተጨንቃችሁ ልትሰሩት የሚችሉት ሀሳብ መሆን አለበት። ምክንያቱም ሰዎች እስከ 1 ደቂቃ ቪዲዮ ብትሰሩ ያቺን 20 ደቂቃ በዛች 20 ሰከንድ ውስጥ አሳማኝ ምክንያት ለነሱ የማትናገሩ ከሆነ ቪዲዮአችሁን አቋርጠው ይወጣሉ። ስለዚህ በ20 ሰከንድ ውስጥ እነሱን ሊያቆይ የሚችል ሀሳብ መፍጠር አለባችሁ። ሁለተኛው ደግሞ ተምኔል ላይ ስናነሳ ለምሳሌ በተምኔል ጉዳይ ሁለት ሀሳቦች ይነሳሉ። እነሱ ሁለት ሀሳቦች ደግሞ ምንድን ናቸው? በካራክተር እንስራ ወይስ በራሳችን ፎቶ የሚል ነው። እንደዚህ ሁለት እዚህ ጋር በራሳችን የሰራነው ተምኔል አለ፣ እዚህ ጋር ደግሞ እንደምታዩ በካራክተር የተሰራ ተምኔል አለ። ስለዚህ የትኛው ይሻላል ብትሉት እንደ ጀማሪዎች እኔ የምመክራችሁ በካራክተር ብትሰሩት ነው። ምክንያቱም ሰዎች እናንተን አያውቋችሁም። ዝም ብላችሁ በራሳችሁ ተምኔል ብትሰሩ የእናንተን ቪዲዮ ክሊክ የማድረግ አድቫንቴጁ ይቀንሳል። ስለዚህ በካራክተር ሰሩና ቢያንስ 100-200 ሰብስክራይበር ካገኛችሁ በኋላ በራሳችሁ ቪዲዮ ትጀምራላችሁ። እኔ መጀመሪያ ላይ በካራክተር ነበር የምሰራ። አሁን ግን 100 ምናምን ሰብስክራይበር ደርሻለሁ። አሁን ከአንድ ሳምንት በኋላ እርግጠኛ ነኝ በዚሁ ቪዲዮ 200 ገባለሁ ብዬ አስባለሁ። ምክንያቱም አሁን ዩቲዩብ አሪፍ እየሄደልኝ ነው። በአንድ ቪዲዮ ጥሩ እይታ እያገኘሁ። ስለዚህ የሁለተኛው ሀሳብ ደግሞ ምን ይሆናል? ተምኔል ነው። ሶስተኛው ሀሳብ ደግሞ ዩቲዩብ ላይ እንድታርጉ የሚያደርጋችሁ ሚስጥር ምንድነው? ቴሌግራም ጀምሩ። ቴሌግራም ግሩፕ ኦር ቻናል ሁለቱም ብከፍቱ ለእናንተ አሪፍ ነው። ምክንያቱም ቪዲዮ እዚህ ላይ ቀጥታ አፕሎድ እናደርጋችሁ ቀጥታ ምን ላይ ነው ቴሌግራም ግሩፕ ወይም ቻናሉ ላይ ሄዳችሁ አፕሎድ ታደርጋላችሁ። የዛ ቴሌግራም ላይ ኦዲየንሶቻችሁ የእናንተን ተምኔል በማየት ክሊክ ያደረጉ ቪዲዮዎችን ያዩት። በዛ ምክንያት በጣም አሪፍ የሆነ ቪዲዮ ታገኛላችሁ። የዛሬ ቪዲዮ ይህን ይመስል ነበር። አስተማሪና ጠቃሚ ሆኖ ካገኛችሁት ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቱን ተጫኑ።